ሰላም ዛሬ በቀላሉ እንዴት ዩቲዩብ እንደሚከፈት እናያለን። ወደ ስራ ሄዳል። እኔ የምጠቀመው ብዙ ጊዜ ክሮም ስለሆነ ክሮም እንመርጣለን። ላፕቶፓችሁ ላይ ካለው አንድ አካውንት እዚህ ጋር አብርሃም የሚላል ይሄ፣ ስለዚህ በሱ ኢሜል እንክፈት ማለት ነው። ዩቲዩብ ብለን ሰርች እናደርጋለን። የተለያዩ ቪዲዮዎች መጥተዋል እዚህ ጋር እንደምትመለከቱት። እቺኛው ኤ የምትላለች የኔ ስም ነው። ስለዚህ የእናንተም ስም ከተለያየ እዚህ ጋር ይመጣላችኋል ማለት ነው። እቺን በምንነኩበት ጊዜ የተለያዩ አማራጮች አሉ። ከነሱ ውስጥ ክሬት ቻናል የሚል አለ ማለት ነው። እስከዛሬ ዩቲዩባችሁን ዝም ብላችሁ የምትጠቀሙበት ሰዎች ከዛሬ ቀን ጀምሮ ብራችሁን መስራት ትችላላችሁ ማለት ነው። ኔም አለ። የቻናላችን ስም ነው የሚፈለገው። ስለዚህ አሁን ቻናላችን ምን አይነት ቻናል ነው የሚከፍተው ነው። ከፈለጋችሁ ደግሞ ቻትጂፒቲ መጠየቅ ትችላላችሁ። እዚህ ጋር ቻትጂፒቲ መክፈት ነው። ስራችሁን ቀላል ያደርጋል። ቻት አሪፍ ስም እንዲሰጥ ነው። እሺ ከምንሰራው ስራ ጋር ተያያዥ ስማችሁን ትነግራላችሁ። የምትሰሩት አሁን ለምሳሌ ኤዲቲንግ ላይ ወይም ኤአይ ላይ የምትሰሩ ከሆነ እሱን ትጽፋላችሁ። give me name. So give me 5 name. እኔ ሶስተኛውን መረጥኩ። ሶስተኛውን አያችሁት? እናንተም የፈለጋችሁ በምግብ ዙሪያ ከሆነም በተለያየ ዘርፍ የሚሆን ይሰጣችኋል። እሱ ከዚህ ጋር እንመጣለን፣ ስማችንን እንቀይረዋለን ማለት ነው። ክሬት ቻናል የምትለዋን እንነካታለን። እንደምታዩት አካውንቱ ተከፈተ ማለት ነው። የቻናላችን አካውንት ተከፍቷል። ከዚህ በኋላ ያሉትን ደግሞ አብረን እናያለን እንዴት እንደምናደርግ። ፎቶአችንን ፕሮፋይላችንን ለመቀየር ቪዲዮአችንን ማኔጅ ለማድረግም ማየት አለብንና ስለዚህ መጀመሪያ ፎቶ ከመቀየር እንጀምር። ዌልካም ቱ ዩቲዩብ ስቱዲዮ። አሁን ከፍተናል፣ ዩቲዩባችንን ከፍተናል። ከዚህ በኋላ አፕሎድ እናደርጋለን ማለት ነው። አፕሎድ እናደርጋለን። የኤአይ ስለሆነ አፕሎድ ማለት ነው። ፒክስሉም እንደዚህ መሆን አለበት ማለት ነው። ደን ማለት ይችላል። ከኤዲተር እዚህ ጋር ዲስክሪፕሽን ኤአይን መጠየቅ እንችላለን። ቅድም ባየነው መሰረት
ቻናል ኔም እዚህ ጋር ሰጥቶኛል። ሶስተኛ ላይ ያለውን ነው የወሰድኩት። ከኮፒ ያደረገውና ጊቭ ሚ ዲስክሪፕሽን ኢንተር እንለዋለን። ያው እንደምታዩት በጣም ቀላል ነው። ዲስክሪፕሽኑን ራሱ ሰጥቶናል። እናንተ ማድረግ የሚጠበቅባችሁ ኮፒ ወደ ቻናላችሁ ትመጣላችሁ። እቺ ፔስት እንላለን ማለት ነው። እዚህ ጋር ኢሜይላችሁን ማስቀመጥ ትችላላችሁ። ከፐብሊሽ ዲስክሪፕሽን በጣም ወሳኝ ነገር ነው። እስቲ ሪፍሬሽ እናድርግ። ይኸው አምጥቶልናል ማለት ነው። በዚህ ነበር የገባነው። ዩቲዩብ እንከፍታለን። አሁን ስሙ ተቀየረ። ቪው ቻናል እንለዋለን። ይኸው እዚህ ጋር እንደምታዩት አምጥቶልኛል ማለት ነው። ከዚህ በኋላ እናንተ ማድረግ የሚጠበቅባችሁ አፕሎድ ማድረግ ነው። ቪዲዮአችሁን አፕሎድ ትሉታላችሁ። ሰሌክት ፋይል ብላችሁ ቪዲዮአችሁ ያለበትን ቦታ አስገብታችሁ ማፖስት ትችላላችሁ ማለት ነው። ቪዲዮ እንዴት እንደሚፖስት ሌላ ጊዜ እናያለን። እናመሰግናለን።